እሺ ብሩ ስራችሁ ይሄ ነበረ። አንቺ ያለች ነጥፋል ለግስቱ ሱመያ እኔ ታች ከምንም አይነሳብ የለብኝም ቪዲዮ ብቻ በመስራት ነበር። እውነት ያቺ ትክክለኛለሽ አንቺ ትራሽ አረ ያቺ ትራሽ እንዴ ሱመያ ፈልገሽ ነው የመጣሽው ያየሻለች ሱመያ ምንም ካንቺ ጋር ለግስቱ ሱመያ እኔ ካንቺ ጋር ምንም ጸብ የለብኝም። አሁን አልፈራትም እያላችሁ አልነበር እንዴ? ነው እኮ እኔ መቼም አልፈራትም። አሁን ቢሆን ይችላል ጉድ ያረጋችኝ እቺ አሽቃባጭ መጸብ የለብኝም። ደግሞ ታውቂያለሽ አይደል? እኔ ቪዲዮ ለመስራት እንጂ እኔ ታች ነው ነው ዳንቺ ቪዲዮ ብቻ ለመስራት እንጂ ለስራ እንጂ እኔ ካንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ ባሌን ታውቂያለሽ፣ ሰይድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትያንቺ ቁጭ ከዛ ነው ሌላ ተባለ እንዴ ሱመያታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጭ የነበረው ለዚህ ልብሽ ነው። አሁን ከኛ ፈልገሽ አንቺ ወድ ፎንሽን አይፈጭ አንቺ ጤነኛ አይደል? እኔ እኮ እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለብሩት ይተመርሽ ምን አርጊ ነው የምትይኝ? አንቺ ራስሽን አርጊ ነው የምትይኝ። እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ፣ በጣም ቀውስ ነሽ። አንቺ ደግሞ ሰይድና ያገባሽው ኦሸና ያገባሽው ምን ላርግሽ? እኔ ላላተውኝ አንቺ ቪዲዮ መስራት ከሆነ የምትፈልጊው ቢያንስ ስለኔ እንደዛ የምትቀባጥሪ ምንድነው? ተውኝ አልኳችሁ። ምንድነው እኔ እንደዛ የምታርጉኝ? አንቺ እሷስ እሺ ጣውንቴ ናት። አንቺ ምንድነሽ ንገሪኝ። ሰይድ ምንሽ ነው? ሰይድ ምንሽ እንደሆነ አስረጅ። ሰይድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ሰይድ የባልሽ ጓደኛ ነው? ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? ወንድሜ ነው። እኔ ቪዲዮ ለመስራት ቻንቻ አልሄደ ነው ብቻ ነው አውጥቷት እየቃመን ያለው የአንቺ የራስሽን ህይወት አትኖሪም? ከባልሽ ጋር ስትሆኚ ቪዲዮ መስራት ከፈለግሽ እንደ ቪዲዮ ሪአክሽን መስራት ከፈለግሽ እንደ ማንኛውም ዩቲዩበር በስነ ስርዓት አሰሪ። ምን ላርግሽ እኔ እንዴ? አንቺስ እንዴ እኔ መጥቼ እኔ አግቢ ብዬሻለሁ እንዴ? አንቺ እኔ ታውቂኛለሽ እንዴ? አብራ አደገሽ ከሳይ ምን ታረጊናሽ? የመናነበት ወይኩም ሰላም ነው። ባጃጁ የነገርነው ቦታ አመጣሽ ነበር። እዚህ ጋር ጣለኝ እኮ። ሰላም ነው። እንዴት ነሽ? አለ እንዴት ነሽ? እንዴት ነሽ? ሰላም ናችሁ? አለን ደህና። እዚህ አመጣሽ? እኛ እኮ ነግረነው ነበር። ምን ሆኖ ነው? እኔ እንጃ ቦታው ኮረኮንች ስለሆነ መሰለኝ ሰፈራችሁ እንግዲህ አያስገባም ማለት። እና እንዴት ናችሁ? ደህና ነን። ሰላም ነው አይደለም? አለን ደህና። እንሂዳ በቃ አለ እዚሁ ብንሰራስ? አረ እንትኑ ሀሳቡን አረ ማለት ይኸው እዚህ ጋር ፖሉ ጋር ምናምን ብንሰራስ? አይ ቤት ይሻላል። እኔ ጋርም ቤት ማንም ስለሌለ ማንም የለም ቤት ማንም የለም። በቃ ማንም ስለሌለ ይቻላል። አዎ ሰይድም የለም። ሰይድም እንደምታውቂው የመን ያለው በቃ እኛ ጋር እንሰራለን ማለት ያው አሁን እዚህ ውጪ ላይ መስራት ትንሽ አይሆንም። በቃ እሺ አሪፍ ነው። እንደ የተነገረው አይዲያ ከሆነ ከመንገድ ላይ ቤት ይሻላል። በቃ እንሂድ በቃ። ክፍያችንን ግን ያው አረ እንደነገርኳችሁ ነው። እሱ አያሳስባችሁ። በእኛና ታራው ብቻ ልምምድ እንለማመድ በደንብ ችግር የለውም። ስለ ክፍያው ያው እንደነገርኳችሁ ይሄንን ቪዲዮ የምቀርጸው ድርጅቱ እናንተን ስንለማመድ አይቶ እንዲመርጣችሁ ነው። ያው በገንዘቡ ጉዳይ ምንም አስተያየት የላችሁም አይደለም? አስተያየት የለም። 200 ሺህ እንደውም እኛ ስለሆን ነው እንጂ እንደዚህ አይነት ስራ የምንሰራ ሰዎች አይደለንም። ግን ያው ሴት ለሴት ሰፖርት መደራረግ አለባት በሚለው ነው እንጂ እኔ ባሌ ምንም አላሳነሰብኝም። አብሽር ችግር የለውም። እንግዲህ የተነጋገርነው ከነሱ ጋራ 600 ሺህ ብር ነው። ለእናንተ እንደነገርኳችሁ 200 ሺህ ይደርሳችኋል። ለኔ ያመጣውበት ምናምን ነገር 200 ሺህ ይደርሰኛል። እነሱ ከወደዱት እዚሁ እንዳያችሁ ይሄን ለኔ ከሚደርሰኝ 200 ሺህ ብር የካሜራ የመጣውበት የመኪና ምናምን ነገር አለ። ግን እናንተ ችግር የለውም ዩቲዩብ ላይ ተዋችኋል እና እናንተ ኃይለኛ ስለሆናችሁ ይሄንን ነገር ስራ ትመጥኑታላችሁ ብለው ስላሰቡ በስተጨማሪም ደግሞ ያው ልምምድ አድርገን ያለውን ነገር እናሳያችኋለን። ግን ያው እዚህ መሆኑ ደግሞ አሪፍ ነው። መጀመሪያ እኔ ውጪ ምናምን ነገር ነበር ያሰብኩት። የቤት ራሱ አላስከፈልኩሽም። አራብስ አይ ማስታወቂያውን እዚህ አይደለም የምንሰራው፣ ያው እዚህ ለልምምድ ነው እንጂ
ማስታወቂያው የምንሰራው አዲስ አበባ ሄደን የሆነ ወና ቤት ምናምን ፈልገን እዛ ነው የሚሰራው። ያው እነሱም ያዘጋጁልን አለ። ስለዚህ አይደለም አዲስ አበባ ነው። ከዛ አይተው ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችሁ። ቀብዱ አይገባም። በቃ ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችኋል። ችግር የለውም። ቪዲዮ አሁን የቀረጽነው ቴሌግራም እናንተ እያያችሁ እንልክላችኋለን። መልሱ ራሳችሁ ትሰማላችሁ። ችግር የለም። እኔ ጥያቄ ፈጠረብን። እነዛ ሰዎች ሲያግቱ መደባደብ ምናምን አለበት? አረ እንደዛ እንኳን የለም። እንደበድባቸው? አይ እንደዛ ነገር የለምና ማለት ያው ታውቂያለሽ አይደል? እኔ አሁን ሳይድን ፍለጋ ድሬዳዋ ስኳትን ስባዝን በቃ ሌሊት አልተኛው ምናምን በቃ ፊቴ እንደምታዩ ትንሽ ጠቋቁሪ ምናምን ነገር ነው። ኧረ አብሽር ካሜራ እኮ ምን ይሰራልና ችግር የለውም። ለዛ ምንም አያሳስባችሁ። በቃ አሁን ስለዚህ እንጀምር። አሁን የሚያስፈልገን መጀመሪያ ውጪ ፖል ላይ ምናምን ነገር ያሰብኩት የነበረው እና እዚህ አሁን ወንበር ነገር ካላችሁ ሁሉ የተሟላበት ቤት ነው። በቃ ስለዚህ ሁለት ወንበር ይዘሽልኝ። ኢቭን እኔ ከሷ ጋር ተጣልቼ ነበር 200 ሺህ ብር ስላስለሆነብን ዛሬ ኢንሻአላህ አውራት ብዬ ነው እንጂ ችግር ወንበር ነው የፈለግሽው? ወንበር ሶስት ነው። አይ ሁለት ወንበር ላንቺና ለሱ ነገርሽን። ግን የሚታሰረው ማን ነው ማለት እንዴት ምን አይነት ማለት መጀመሪያ እነሱን ማሳመን አለብን ስራው ላይ። ስለዚህ እሷን እናስራታለን እኔና አንቺ። ከዛ በኋላ አንቺን ማሰር ነው። ያን ያክል እኮ አይደለም። በቃ ኖርማል ነው ስራው። ቀለል ያለ ነገር ነው። ምንም የሚያሳስብ ነገር የለውም። ለማንኛውም እንግዲህ አያንቱ እብዷን አያን በረኪና ወይም ደግሞ አያን በረኪና በላቸው ስም አውጥቼላት ነው። በረኪና በላቸውን እንዴት አድርጋ አሳምና እንደምታስራቸው አብረን እናያለን። ተከታተሉ፣ እንዴትም እንዳትሄዱ። እንግዲህ መተዋል እና ለቤተሰቦች ሪከርድ ላድርግ ብዬ ነው አለ ይሁንኝ እና ወጣዋለሁ ብዬ ተስፋ አደርጋለሁ። ለማንኛውም አይደለም እንግዲያውስ እሺ ሱመያን ምን አልተወጀተልሽ? ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ? ምን ልታረጊ ነው? አንቺ ጋር ምንም አይነጽም የለብኝም። ደግሞ ታውቂናለሽ አይደል? እንዴ ሱመያታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው። እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅኝ። አንቺ ብረም ታሞጣሞጪው ታብዬሻለሁ እኮ አሰማሽ። መጀመሪያ ይቅርታ ብዬሻለሁ እኮ በቃ። አንቺ ለምንስ በቃ ይቅርታ አድርጊልኝ ሱመያ፣ ካሁን በኋላ ስለአንቺ አላወራም። እሺ ለነገሩ አንቺ መመታት የምትፈልጊ አይደለሽም። እንሳቃዝንብኝ ፍቻት እንደው ፍቻት ወራጭ አለው ታይሽ ምስማሩ ነው እንዴ ነው? እሺ ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጭ። እስኪ ዝር ሚላ አንቺ በዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ። አላነሳም አልኩሽ። አልደግሞ አላነሳም። አልጠራ ጥጋብሽ ራሱ እንደዚህ ስራሱ እንደዚህ ስነ ስርዓት ያይሽ ሁለት ጥሩ ትዝታ የለሽም? ያው ጥሩ ትዝታ የለኝም። ያዩና የሳይድ ቀለበት ያሰሩበት ነው። ላሳይ እኔ እንኳን አይቻለሁ ባለፈው መጥቼ ሳለ ማለት ነው። ለአንቺ ላሳያት ነው። እዚህ ጋር ነው እንግዲህ የፍቅር ጥያቄ ያቀረበላት ማለት ነው። ለማንኛውም እንግዲህ እንን ቦታ
እዚህ ልምጣ ብዬ ለሷም ላሳያት ብዬ በዛውም ደግሞ በደንብ አዳማን እየጎበኘን ነው ዛሬ ተመችቶን እንኳን ያልን ነው በጣም ደግሞ አዳማ እንግዲህ እንደዚህ ታምራለች ፋብላለች በጣም ነው የምታምረው እንግዲህ ያው እኛም እየተዝናናን ነው በደንብ ከስር ከምናምን ሰው ምንም ስለሌለ በቃ በደንብ እንትን ያለ ነው የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዛለኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዛለኝ አዳማ ሄመን ግራንድ ምን የመሰለ ኮምቦ በላን ማለት ነው በጣም ደስ ይላል ምርጥ ምግብ ነው ማለት ነው ከሰሙ ጋር አሁን ጉዞ ባይ ባይ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ የት ነው ያለሁት ዛሬ ማለት ነው ከየመን አዳማ ዱብ ከማጋ ከሰሙ ጋር ሰሙ እንግዲህ ሰላም በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሰሙ አይሻ የሰሙይቱ የሱመያይቱ ወደ ራሷ የተወለደው ነው ዩቲዩበር ናት ስማችንም ስለሚመሳሰል ሰሙ ሱመያ ለማንኛውም ልታቋትም ትችላላችሁ ከሰይድም ጋር ሰርታለች አንድ የኢትዮጵያ ያላ ተገናኝታችኋል እና እንግዲህ ዛሬ ለምንድነው ከሰሙ ጋር የተገናኘሁት አትሉኝም የመን ሰይድ እንግዲህ የመን ነው ያለው እኔ ደግሞ አዳማ ነው ያለሁት የመን ሲመጣ እኔ አዳማ መጣሁ ማለት ነው ምን ላረግ ነው የመጣሁት ከዚህ በፊት አውርቼ ነበር ማለት ነው ዩቲዩብ ላይ እንደወራሁት ቡኒንና አያንቱን አለቃቸውም ማለት ነው ጉዳዩን ከመንገሬ በፊት ከሰሙ ጋር እንዴት ተገናኘሽ ከሰይድ ጋር አይተናታል ምናምን ብላችሁ ጥያቄ እንዳይሆንባችሁ ማለት ነው ከሁለት ቀንና ከሶስት ቀን በፊት ነው አውርቻት ነበር በርግጥ ድሮም እንታወቃለን እዛ አረብ ሀገር ያለች ነው ስናወራ ነበር ማለት ነው በመሃል ትንሽ እንትን ብለን ነበር እኔም ከዚህ ጋር ሪከርድ አልመልስ ምናምን እና ግን ለማንኛውም በዚህ 3 ቀን ውስጥ ምናምን ነገር ደግሞ አውርተን ያው እንግዲህ አትሸጠኝም ብዬ አምኛት ማለት ነው በቃ እና እሷ ጋር አውርተን አንድ ስራ የምታግዢ ስራ አለ ብያት አረ ምናምን ብላ ብቻ በረበረ እሺ አለችኝ ማለት ነው እሺ ብላ መጨረሻ ላይ ያው አዳማ በግድም በውድም እጃት መጥቻለሁ ማለት ነው አንድ ስራ ላሰራት ነው እሱ ምንድነው ወደ ጉዳዩ ስገባ አያንቱንና ቡኒ በቃ አፋቸው አላርፋለ በተለይ እኔ የቡኒ ነው በጣም የሚገርመኝ ማለት ነው እሷም ጣውንት ሆነችብኝ እቺም ጣውንት ሆነ ሁለቱም ጣውንት እንዴ እቺም ባለ ትዳር ሆና በቃ ተደብድባ እንኳን የማይወጣላት ልጅ እሷን አየሁኝ ማለት ነው እና ልሰራላቸው አሰብኩኝ ለአንድና ለመጨረሻ ጊዜ ላስጠነቀቃቸው ማለት ነው ሁለቱንም ይዤ እንዴት እንደምቀጠቅጣቸው አሳያቸዋለሁ ማለት ነው እና እንዴት ነው የምቀጠቅጣቸው ካላችሁ ያው ቡኒ እንኳን አታስፈራም ምላሳም ሰው አስፈራም በነገራችን ላይ ግን ያቺኛው ቀውስ ነገርና ብቻዋን አስመስለኝ የሆነች ጂኒዎች አብረዋት ይሄዳሉና ጥፊ የለመደ ሰው ደግሞ ጥሩ አይደለምና ያቺኛው ታስፈራለች ስለዚህ ምን አሰብን ያው ፍለፊት ደም ከመፋሰስ ማለት ነው እንግዲህ እሷ አሳመናቸዋለች እንግዲህ አያንቱን አውርታታለች ማስታወቂያ አለ አንድ ማስታወቂያ ቀላል አልነበረም ማሳመኑ ግን ተወጥተሻል በጣም ጎበዝነሽ ግን በጣም ከባድ ነው አላመኑኝም ያው ቪዲዮም ከሰይድ ጋር ሰርቼ ነበረ ያው ተወቀኝ አላቅም ግን ማሳመን ላይ በጣም እንትን ቢደረቅ ነገር ነው በጣም ቀውስናት ቪዲዮውን አይተሻል ከሰይድ ጋር ነው ነካ ያረጋታል እኮ ብቻውን አስመስል ይሆን አብረው ነው ተቆር ብቻውን ትሄድ መስል አንቺ ግን ማለት ነው አልካርሽኝማ አሁን ላግት እጂ እንዳታሳግሽኝ አዳረ እኮ እኔ እንደማላደርገው ታውቂያለሽ እኮ ለዛ አምኜሽ ነው በነገራችን ላይ ያው ረጅም ጊዜ ነበረ ካንቺ ጋር ራሱ ስልክ ለማውራት ምናምን ነገር በመሃል ለመግባት በነገሩ ላይ ሞክሬያለሁ አንቺም ያው ከሰይድ ጋር ያለን እንትን ስለምታውቂ ያው አትቀርበኝም ነበረ ስልክም ልታወሪኝ ፍቃደኛ አልነበርሽም አንቺም ያው
ለማንኛውም አሁን ማለት ነው እሷ እንግዲህ አሳምናቸዋለች 200 ሺህ ነው አይደል ያሻቸው 200 ሺህ ነው ለእያንዳንዳቸው የሚከፈለው ግን 600 ሺህ ነው የተስማማው 200 ሺህ ለኔ ነው ስራውን ስላመጣሁት 200 ሺህ ለእናንተ ነው እና ስራው ምንድነው ብላ ነው ያለቻት ሲታገቱ እንዴት ማምለጥ እንደሚችሉ እንዴት ራሳቸው ሲታገቱ እንዴት ሴቶች ከወንዶች ማምለጥ እንዲችሉ ብላ ስራው እንደዛ ነው ማስታወቂያው እንደዛ ነው አዲስ አበባ ነው የሚሰራው ግን መጀመሪያ አዳማ መጥቼ ከናንተ ጋር ልምምድ አደርጋለሁ ብላቸው እሺ ብለውሻል እንግዲህ ሪከርድ በጽሁፍ በቴክስት በምናምን المهم ተማምነዋል ማለት ነው አሁን ልምምድ እናደርጋለን ብላለች እና ያሰብነውኛ ፖል የቆመ ፖል ምናምን እንደዚህ በገመድ ምናምን ጥፍንግ አድርገን አዩን እናስራለን ማለት ነው እኔ አይደለም ማስረው መጀመሪያ እኔን ካዩስ ተበረግጋለች ሚሊዮን ራስ ይከፈላት አሰራ እና ያው ከሷ ጋር ነው ማለት ነው እኔ ምን ላይ ባጃጅ ውስጥ ቁጭ ብዬ ነው የምከታተላቸው ማለት ነው ባጃጅ ውስጥ ቁጭ ብዬ እከታተላቸዋለሁ እሷ መጀመሪያ ምን ታረጋለች የቆመውን እንጨት ማስበን ምናልባት እኔ ፍቀጠቅጣቸው ሁለቱንም ይዤ ቅጥቅጥ ማድረግ ያሰብኩትና ሰው ምናምን ለዛ ባዶ ግቢ የሚመች ግቢ ታያታለች ማለት ነው ለካሜራ ምናምን እንዲመቸን የሚመች ግቢ ብላት ምናልባት ባዶ ግቢ ካገኘን ባዶ ግቢ ውስጥ ምናምን አስረናቸው መጀመሪያ ምን ታረጋለች መሰለሽ ቡኒን አይውልሽ ቡኒ የምትከብድ አይመስለኝም መጀመሪያ ቡኒን ታያታለች አስተሳስሪቲና አይውልሽ ነግርሻለሁ እንድትፈታ እንዳልት በኋላ እንዳታባረኛ አባራል መጀመሪያ ልጅ እሷን በደንብ ታስራታለች ማለት ነው ከቡኒ ጋር ሆነች ለሁለት በደንብ ታስሩና ከዛ ቡኒ